ወደ ፌር ቫልዩ ጋፕ ስንመጣ የሶስት ካንድልስቲክ ፓተርን እንደሆነ የመጀመሪያው ካንድልስቲክ አለ፣ ሁለተኛው ካንድልስቲክ አለ፣ ሶስተኛው ካንድልስቲክ አለ። የመጀመሪያው ካንድልስቲክ ቦተም ዊክ ከሶስተኛው ካንድልስቲክ ቶፕ ጋር ሳይነካካ ሲቀር እንደዚህ ይሄ ፌር ቫልዩ ጋፕ እንለዋለን። ማርኬት ወደዚህ የመምጣት ፍላጎት አለ። ናው ይሄ ቤሪሽ ፌር ቫልዩ ጋፕ እንለዋለን ወይም ደግሞ ሲቢ እንላለን። ሴል ሳይድ ባላንስ ባይ ሳይድ ኢንኤፊሺየንሲ ማለት ሴል ሳይድ ኦፈር ተደርጎ ባይ ሳይድ ግን ኦፈር አልተደረገም ማለት ነው። ከዛ ደግሞ there is bullish ፌር ቫልዩ ጋፕ አንድ ካንድልስቲክ፣ ሁለት ካንድልስቲክ፣ ሶስት ካንድልስቲክ አለ ወይም ደግሞ BC ባይ ሳይድ ባላንስ ሴል ሳይድ ኢንኤፊሺየንሲ ማለት ባይ ሳይድ ኦፈር ተደርጎ ሴል ሳይድ ኦፈር ሳይደረግ ሲቀር ማለት ነው። ግን ሁሉም ካንድልስቲኮች እንደዚህ አይደለም። ለምሳሌ እዚህ ጋር አሳይ ሶስት ካንድልስቲክ ፓተርን ነው ያልኩ። አንድ ካንድልስቲክ አለ፣ ሁለት ካንድልስቲክ አለ፣ ሶስት ካንድልስቲክ አለ። ያቸው እነዚህ የዚህኛው ቦተም ዊክ እና የዚህ ቶፕ ዊክ ጋፕ አንድ በመሃላቸው የለም። ኤግዛክትሊ። ስለዚህ ፌር ቫልዩ ጋፕ አለው። ግን አሁን እዚህ ጋር ብታየው አንድ ሁለት ሶስት የዚህ ቦተም ዊክ እና ወይም ደግሞ ቦተም ባዲው እዚህ ጋር እና የዚህ ቶፕ ዊክ ጋፕ አለው በመሃል አይደል? በቃ እሱን ነው ፌር ቫልዩ ጋፕ የምንለው። አሁን ስከትል ወደ ማርኬት ስትራክቸር ነው የምንሄደው። ቀጣይ ፖይንታችን ማርኬት ስትራክቸር ማርኬት የሚንቀሳቀስበት ፍሬምወርክ ማለት ማርኬት በሶስት ወይ ይንቀሳቀሳል። ማርኬት አፕ ትሬንድ አለ ወደ ላይ የሚንቀሳቀስበት ወይም ደግሞ ቡሊሽ ማርኬት የምንለዋለን። ዳውን ትሬንድ አለ ወይም ደግሞ ቤሪሽ ማርኬት የምንለዋለን። ኮንሶሊዴሽን አለ which is range የምንለው ማለት ነው። ሶስቱን ስናይ ሃየር ሃይ አለ፣ ሃየር ሎ አለ፣ ሃየር ሃይ አለ፣ ሃየር ሎ አለ፣ ሃየር ሃይ ናው ይሄ አፕ ትሬንድ ማርኬት እንለዋለን ወይም ደግሞ ቡሊሽ ማርኬት ማለት። ሁለተኛው ፖይንት ደግሞ ቤሪሽ ማርኬት አለ፣ ሎወር ሎ አለ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ። ሶስተኛው ፖይንት ደግሞ ኮንሶሊዴሽን ማርኬት ወደ ላይ ወደ ታች የማይሄድበት ፖይንት ማለት ወይም ደግሞ ወደ ላይ ቢሰበር እንኳን አዲስ ሃይ ቢሰራ እንኳን ያህን ሃይ ይዞ የማይቀጥልበት ፖይንት ማለት ተመልሶ ወደ ሬንጁ የሚመለስ ከሆነ ኮንሶሊዴሽን ይለዋል። አየው እንደዚህ ነው ተተረው በብዛት ማርኬቱ ላይ ማለት ነው። እነዚህን እንደዚህ ነው የምናገኛቸው ማለት ነው። ቻርቱም ላይ ስለ አይደል እንደዚህ አይደለም የምናገኛቸው። እንደው ሞስት ኦፍ ዘ ታይም ማርኬቱ ላይ እንደዚህ ነው የሚንቀሳቀሰው። እንደዚህ ሃይ ይሰራል፣ እዚህ ጋር እንደዚህ ይሰራል፣ ይሄን ይሰብራል ምናምን እንደዚህ። ከዛ ግን ሃይ ይሰራል መልሶ እንደዚህ ያደረገ የሆነ ስትራክቸሩን ኤግዛክትሊ እንደዚህ አታገኘው። የራሱን የሆነ ስትራክቸር ይዛል። ያው አፕ ትሬንድ ነው ይሳልኩኝ። ይሄ አፕ ትሬንድ ነው ይሳልኩኝ። ከባድ እየወጣ ነው እስቲ ኒው ሃዮች እየሰራ እየሄደ ነው። ሞስት ኦፍ ዘ ታይም በዚህ ወይ ነው የምታገኘው። አይደንቲካል ከዚህ ፖይንት ጋር አታገኘው ይችላል ይገኛል፣ ግን አይደንቲካል እንደዚህ አታ ጀስት እንደነገርኩ ፌር ቫልዩ ጋፕ ማርኬትን የመሳብ አቅም አለው ወይም ደግሞ ማርኬት ወደ ፌር ቫልዩ ጋፕ የመመለስ ፍላጎት አለው። ለምንድን ነው ፌር ቫልዩ ጋፕ ማርኬትን ይሰጣል? ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ፕራይስ አልጎሪዝሚክ ነው። አልጎሪዝሙ ደግሞ ፕራይስን ኤፊሺየንትሊ ዲሊቨር ማድረግ አለበት። ከባድ ስለዚህ ከስሙ ራሱ እንደምትረዳው እዚህ ጋር BC ይላል ባይ ሳይድ ኢምባላንስ ሴል ሳይድ ኢንኤፊሺየንሲ ማለት ነው። ምን ማለት ነው? ባይ ሳይድ ኦፈር ተደርጓል፣ ሴል ሳይድ ግን ኢንኤፊሺየንት እንዳልኩ ሴለሮች እዚህ ጋር እድል አልተሰጣቸውም። ከባድ ምክንያቱም ባይ ሳይድ ብቻ ኦፈር የተደረገው። ስለዚህ ማርኬቱ ተመልሶ ሴለሮችን ኦፈር ለማድረግ እዛው ቦታ ላይ ይመለሳል። ያቺ ፖይንት ነች ፌር ቫልዩ ጋፕ የምንላት ወይም ኢምባላንስ የምንለው ማለት ነው። ለምሳሌ ቀለም ስትቀባ አንድ መስመር በፍጥነት ከዚህ ተነስተ እንደዚህ ብታደርግ ስፖት አለ ሊቭ የምታረጋቸው መሀል ላይ አይደል? እነዛ ስፖቶች ለመከባት ተመልሰ እዛ ቦታ ላይ ትሄዳል። ማርኬትም እንደዛ ብላ አስቡ። በሞመንተም ሲሄድ ፌር ቫልዩ ጋፕ ሲፈጥር እንዳለ ካያችሁ ፌር ቫልዩ ጋፕ በሚፈጥሩ ካንድልስቲኮች ሞመንተም አላቸው። በሞመንተም ሲሄድ ማርኬቱ እዛ ጋር ሚስ የሚያረጋቸው ፖይንቶች አሉ ወይም ደግሞ ሴለሮች እዛ ጋር ኦፈር አልተደረጉም እንዳልኩ ማለት። ስለዚህ ማርኬት ወደሱ ተመልሶ እነሱን ፊል ለማድረግ ይመጣል ማለት ነው። ያቺ ፖይንት ነች ለአንተ ኤግዚት ፖይንት ወይ ኤንትሪ ፖይንት የምትሆነው ማለት ነው። ወደፊት የምናወራበት ፖይንት ማለት ነው። ባለፈው ስለሚስት አስረዳኝ በማርኬት ስትራክቸር ተላቅሎብኝ ነበርና ክሊር አልሆነ። ሬንጅ ሲምፕሊ as a price movement ከሃይ ወደ ሎ ወይም ደግሞ ከሎ ወደ ሃይ። ናው እዚህ ሬንጅ ውስጥ ሶስት ዞኖች አሉ። ፕሪሚየም ዞን አለ፣ ዲስካውንት ዞን አለ፣ ኢኩሊብሪየም ዞን አለ ማለት ነው። ፕሪሚየም ዞንን እንዴት ነው የምናውቀው? ፊቦናቺያችንን እናመጣና ከዚህ ሃይ ወደ ዚሮ አስምረን ኤኒቲንግ ከዚህ 50% በላይ ያለ ዞን ፕሪሚየም ዞን እንለዋለን ማለት which is ውድ የሚሆንበት ኤክስፔንሲቭ ፕራይስ ማለት። ዲስካውንት ዞን የምንለው ደግሞ ሴም ዌይ ፊቦናቺውን ከዚህ ሎ ወደዚህ ሃይ እናሳምረውና ከዚህ 50% በታች ያለ ፖይንት is a discount ዞን ማለት ወይም ደግሞ ቺፕ ዞን የምንለው ማለት ነው። ርካሽ ዞን የምንልበት ፖይንት ማለት ይሄ ዲስካውንት ዞን እንለዋለን። ሶ ኢኩሊብሪየም ማለት ደግሞ ፌር ፕራይስ ማለት ኤክስፔንሲቭም አይደለም ቺፕም አይደለም። እንዴት ነው አሁን እነዚህ ኮንሰፕቶች ማርኬቱ ላይ መጠቀም እንችላለን? ኦኬ ሶ ወደ ማርኬቱ ስንሄድ